እሺ ሰላም ለእናንተ ይሁን። እንዴት አመሻችሁ? ሰላም ብያለሁ። ከታችም ከላይም ያላችሁ ይሄን ድምፅ አውቀዋለሁ። በጣም ብሎኛል። ደህና ነሽ? እንደምን ነሽ? ይመስገን አምላክ እግዚአብሔር ይመስገን። እኔ እንኳን ማሳየት የምፈልገው ያው ተሳደቡ የሚል አይነት ክስ ነው እና እስቲ እነሱስ አምላካችን ላይ እንዴት ነበር ሲዘባበቱ የነበረው? እውነት ስድብ ነው ወይስ በማስረጃ የሌለው ነገር ነው ወይ እኛ የተናገር ነው የሚለውን ነገር ለማሳየት ነው የገባሁት እና እሱን ላሳይና አንተም ታየዋለህ ማለት ነው። እንደ ተሳዳቢ አድርገው ማስረጃ አምጡ እስቲ፣ ያለ ማስረጃ እኛ ያወራነው ነገር አለ ወይ ሲባሉ ምንም። ይኸው ዛሬ ቀኑን ሙሉ እስቲ ያለ ማስረጃ ወንድማችን እፎይ የተናገረበትን አሳዩ ሲባሉ ምንም ሊያሳዩ አልቻሉም። በቃ ይሳደባል፣ ተሳድቧል የሚል ብቻ ነው ንግግራቸው ማለት ነው። እሱ የተናገራቸውን አማርኛዎች ግን ነብያቸው ቀጥታ ተናግሮታል። እነሱ ነውር ነው ነብያችንን እንደዚህ ብሏል ብለው የተናገሩትን እፎይ ተናገረ ሊትራል አማርኛውን ጠርቶ ተናገረ ብለው የሚሉትን ነገር ራሱ ነብያቸው ቀጥታ ተናግሮታል። ነብያቸው ሲናገር ጽድቅ ሆኖ ይህንኛው ግለሰብ ሲናገር ኩነኔ የሚሆንበት ምንም አይነት ምክንያት የለም እና እስቲ ላስደምጣችሁ እነሱ ምን ያህል አምላካችን ክርስቶስ ኢየሱስ ላይ እንዴት እንደሚሳለቁ ማለት ነው። ይህ እንግዲህ በእንትን ደረጃ በኮሚቴ ደረጃ የሚደገፍ ልጅ ነው። ይሄ እንትን ማለት ነው። ይሄ ኡስታዝ ነገር ነው። ኮሚቴ እንደዚህ ተደራጅተው የሚደግፉት ናቸው። ታላላቅ ሼሆች፣ ኡስታዞች ምናምን። ምንድነው እየተናገረ ያለውን የሚለውን ላስደምጣችሁ። የጳውሎስን ቅዠት ለማስቀጠል ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወቅ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። በመቀጠል እብደቱን ደግሞ በተግባር ጭምር ያሳየበትን በማቴዎስ ወንጌል ምዕራፍ 15 ላይ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላና ሰዎችም እጃቸውን ሳይታጠቡ እንዲበሉ የሚያዝ ሰው ነበር። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። እጁን ሳይታጠብ የሚበላ ሰው፣ እጃቸውንም ሰዎች እንዳይታጠቡ የሚያዝ ሰው ጤነኛ ነው ልንል አንችልም። ጽዳቱን የማይጠብቅ ሰው እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድም ጭምር ነበር። ሜቢ አዳምጣችሁት ሊሆን ይችላል፣ ግን በደንብ ነጥብ አድርጋችሁ እንድትይዙት የምፈልገው ምንድን ነው፣ ይሄ ልጅ የሚደገፈው በኮሚቴ ነው። ኦኬ፣ ትልልቅ ኡስታዞች የሚደግፉት ልጅ ነው። አሁን ላይ ግን ተሰደብን ብለው የሚመጡት ግን አንድ ግለሰብ ተናገረ፣ ሊያውም በማስረጃና በመረጃ የተናገረውን ነገር ነው። ኦኬ፣ እነዚህኛዎችስ ይህንኛውን ካዳመጣችሁ አላውቅም። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። የእግዚአብሔርን ብልትና ጡት የሆነ ጋር መተውሰድ በሉት ያሳፍራል። እግዚአብሔር ብልት ይለካል። በጣም ያሳፍራል። እግዚአብሔር ያሳፍራል በእውነቱ። አሰባለቂ ነው በጣም እግዚአብሔር ዝሙተኛ ነው። እንደዚህ የሚሳደቡ ናቸው። እሺ ይሄኛው ኡስታዝ እንግዲህ የእኛ ልጆች አይሳደቡም በምንም ተአምር አለ። ይሄ ኡስታዝ ካወቃችሁት ምን አለ? የእኛ ልጆች ንጽጽር የሚሰሩ ሰዎች አይሳደቡም አለ። አዳምጡት በመጀመሪያ። ኦኬ ቆይ እኛ ኡስታዞች አንድ ቀን በክርስትና እምነት ውስጥ ገብተን አንዲትም ነገር ተናግረን አናውቅም። አልሐምዱሊላህ። በስነ ስርዓት መጽሐፍ ቅዱስ ጠቅሰው የሚከራከሩ ወንድሞች ይኖራሉ። ወጃዲልሁም ቢለቲ አሕሰን፣ በጣም ስርዓት በተሞላበትና መረጃን መሰረት ያደረገ ከስድብ ከማዋረድ ነፃ የሆነ ሀሳብ ነው። ዲቤት የሀሳብ ማንሸራሸር ችግር የለውም። እሱ መሳደብ ምን ገብተህ ሌላ ቦታ ውስጥ መፈትፈት አንድም ቀን ተደርጎ አያውቅም። የጥላቻ ንግግር አንድም ዳዒ ወላሂ አንድ ሰው ያምጥ። ከሆናና ሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። ነፍሱን አምጣ። ዝሙቱን አይደለም ይሄ አስወጣው። ይህንም ባለጌ ዝሙቱን አይደለም። አንተ ባለጌ ደደብ መጨረሻ ውሻን አንተ እኮ እኔ ልክ ነግሬሃለሁ። ቴሌግራም ላይ ዝርፍረት ነገር ላይ መጨረሻ። እሺ ኡስታዝ እናመሰግናለን። ይሄ ኡስታዝ በነገራችን ላይ ከቴሌግራም ቻናላችን ራሱ ያስወጣ ነው። እግዚአብሔርን ቀጥታ በብልግና ስድብ ተሳድቦ ነው መሐመድ ከድር ማለት ነው። የዛሬ 8 ዓመትም ስትሳደብ ነው ማለት አንተ ራስህን ልክ ዲቤተር አድርገህ ትቆጥራለህ። እሺ እናመሰግናለን።
ከዚህ በኋላ እንግዲህ እንደዚህ የሚሳደቡ ሰዎች ናቸው መጥተው ነብያችን ተሰደበ ሲሉ የነበሩት እና እነሱ በአምላካችን ላይ እየተሳለቁ እነሱ በአደባባይ ላይ ኢየሱስ ክርስቶስ ፍጡር ነው፣ ኢየሱስ ክርስቶስ አምላክ አይደለም፣ አታምልኩት እያሉ እየተናገሩ አይ የእናንተ አምላክ አምላክ አይደለም ብሎ አንድ ሰው ሲሞግታቸው እኛ ተሰደበን የሚሉ ከሆነ እንግዲህ ምንም ማድረግ አንችልም። ሲቀጥል ደግሞ የሚናገረውን ነገር አንድ ክርስቲያን የተናገረውን ነገር ያለ ማስረጃ አንድም አይተነፍስም። በጣም የምኮራበት በእስልምናው ላይ ሲሰራ በጣም የምኮራባቸው በወንድሞቼ ምንድነው ለሚናገሩት ነገር ማስረጃ አላቸው። ከአንደበታቸው ለሚተነፍሷት ነገር እያንዳንዷ ማስረጃ አላት፣ ለእያንዳንዷ ነገር ማለት ነው። ስለዚህ እነዚህ ወገኖቻችን ተሳደበ ከማለት ይልቅ ኑ ወደ ውይይት። እንደውም አንድ ሙስሊም ወገናችን ምንድነው ያለቻቸው? እንደዚህ በመንዙማ ከምታለቅሱ ለምንድነው የሚያቅሰው ከሱ ጋር ገብቶ የማይወያየው ብላችኋለች። ቪዲዮ ላስደምጣችሁ እችላለሁ። ለምንድነው የማትወያዩት? ኦኬ ተሳደበ ማለት እናሳስረው ማለት ፋይዳ የለውም። ታስሮ ሊወጣ ይችላል፣ ነገ መጥቶ ያንጫጫችኋል። ስለዚህ ውይይት አድርጉ ብላ ራሷ ሙስሊሟ ራሱ ተናግረዋለች። ምክንያቱም ይቅርታ አድርጉልኝ፣ በነብያችሁ ምን ያህል እንደምታፍሩ እያሳያችሁ ያላችሁት እንጂ እያስከበራችሁት አይደለም። ማፈራችሁን ነው እያሳያችሁ ያላችሁት። የማታፍሩበት ከሆነ ለኔ ምሳሌ ነው፣ ለኔ ሞዴሌ ነው ይሄ ነብይ ብላችሁ ካላችሁ ኖ አንተ አንተ የተናገርከው ነገር ስህተት ነው፣ ለኔ ምሳሌ ሞዴሌ የሆነ ነብይ እንዴት እንዲህ ትላለህ? ይሄው እኔ ውይይት ላድርግ ምሳሌ እንዴት እንደሆነ ላሳይህ ብሎ ውይይት ላይ መቅረብ ነው ያለበት። ይሄው ኑ ተወያዩን ብሏል። የራሳቸው ወገኖች ምንድነው እያሉ ያሉት የሚለው ላስደምጣችሁ። የራሳቸው ሙስሊሞች ማለት